ቀጣይ ፕሮዳክታችን ደግሞ የሚሆነው የፐርፌክት አክለሪክ ኢመልሽን ነው። አክለሪክ ፑቲን በስሱ መቀባት አለብን። በወፍራሙ ከቀባነው ክራክ ይፈጥራል። አክለሪክ ፑቲን በድጋሚ ወይንም ሰከንድ ኮት ለመቀባት 24 ሰዓት መጠበቅ አለብን። እንደ አስፈላጊነቱ 3 ወይም 4 ዙር መቀባት ይቻላል። ከዛም ዎል ፕራይመር በብሩሽ ወይም በሮለር አማካኝነት እንቀባለን። ዎል ፕራይመር ቀጥሎ ለምንቀባቸው ቀለሞች ምቹ ሁኔታን የሚፈጥርልን ነው። ፕራይመር ቀብተን ጨርሰናል። ፕራይመር ለመድረቅ ከ2 እስከ 3 ሰዓት ይወስዳል። ከዛም ፐርፌክት አክለሪካችንን እናዘጋጃለን። ፐርፌክት አክለሪክ ኢሞሽን ወፍራም ፈሳሽ ሲሆን ከ5 እስከ 10% ንጹህ ውሃ መጠቀም እንበጠብጣለን። ፐርፌክት አክለሪክ በሁሉም የቀለም አይነት ማዘጋጀት ይቻላል። እኛ ለማሳየነት ይሄኛውን ተጠቅመናል። ከሌሎች ቀለሞች ይህ ቀለም ሲሰራ የምንጠቀምበት ማቴሪያል የፕሮዳክቱን የመጨረሻውን ኳሊቲ ይጨምርለታል ማለት ነው። ለውስጥም ለውጭም ሰርፌስ ላይ መጠቀም እንችላለን። ፀሐይ የመከላከል አቅሙ ወይም የሚለዋወጥ የአየር ንብረት የመከላከል አቅሙ ከፍተኛ ነው። እንዲሁም ዝቅተኛ የቪኦሲ መጠን አለው። ያ ማለትም ያው የተፈጥሮ ጋራ አብሮ መሄድ የሚችል እንብዛም ከተፈጥሮ የሚጣረስ ኳሊቲ ወይም ደግሞ ንጥረ ነገር በውስጡ የሌለ ነው ማለት ነው። የአየር መለዋወጦችም ሁሉም ቢኖሩ ቀለሙ ውበቱንም ሆነ ይዘቱን ሳይለቅ መቆየት እንደሚችል ዋስትና የምንሰጥበት የቀለም አይነታችን ነው። አባይ ኤስዲ ቀለም ሁሉንም በጥራት። ስለ ምርትና አገልግሎታችን የበለጠ መረጃን ለማግኘት የዩቲዩብ ፔጃችንን ይከታተሉ።